ሰላም እንዴት ናችሁ? የዩቱብ ፋሚሊ። ዛሬ እንግዲህ ጦይባም እቺ ሚስቴ አራስ ናት፣ ወልዳለች። እንደምታውቁት እንክብካቤ ያስፈልጋታል። የምንጀምረው 40 ቀኑም እየደረሰ ስለሆነ ጥፍሯን እንቆርጣታል እና ጥፍር ከመቁረጥ ነው እንክብካቤው የሚጀመረው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዳይ ወደ ስራ እንግባ። ያላ ድርሽን አንዱን ወዲ ሀሪ እሺ ቆራጥ በነፍሰ ጡር እንኳን አቆራክም አተንከባከብከኝ በሲሆን ቆተራ ይደረሰኝ ደግሞ ጣቴን ቦላርገ እንዲያጠረው አረቢ ቀርብኝ ይሻለኛል። አመረኝ ምንም ነገር ዝም ብለሽ አንቺ ደግሞ የምትበለው እንደዚህ ሴትዮ ዝም በይ። እንክብካቤ አይወድላትም የዘንድሮ ሴትዮ ይሙ የግራኩና ማሚ እና እንዲያናግረኝ እስኪ ዝም በይ። እኔ እኮ ማለት ነው ጥፍር ከመቁረጥ አይደል የሚያስቸግረኝ ያንቺ ማዘብዘብ ነው። ካሜራማን በደንብ አሳያቸው። ወይና ያልከቆራጥ ባንዲ ግራ እሺ ወይና ብር አባር ሊሰበር ነው ዛሬ 40 ቀን ነው። አከምባሎ ሰበራ ነው የሚባለው። መጣር ሰበራ ነው፣ አረንጓዴ አይደለም። መጣር አረንጓዴ ነው እንዴ? አከምባሎ ነው ያልኩት። ከንፋሩ ይለያያል በየሀገሩ። አከንፋሩ ነው በእኛ መጣር ነው ደግሞ። እስኪ በእናንተ ምን እንደሚባል ተናገሩ። ሞግዶ ማለት ነው። አከምባሎ ማለት ሞግዶ ማለት ነው። በእኛ ደግሞ ምጣድ ነው የሚባለው። እንግዲህ ዋናጋገሩ ምጣድ ነው። ማነው መቼ ነው የሚሰበረው እንዴ? ሞክቶ እኮ ግጣም ነው። ገና ነው እጃንቺ ገና ነው። አሁን ገባ ብለን መስበር ነው እንጂ ቆራርጨሽ ውስዋል ሻረም ገና ዝም በሏት። እየሰገደኝ ነው መስገድ ሌላ መስገድ እኮ አይደለም። መስገድ ጅኒታኒ የተሰፋ አንቺ ሌላ ማለት ሻረገ ኧረ ውሸት ከዲያ መቆይቱ የለም። ለምን እንወሻሽ? ትልቅ ሴት አይደለሽም እንደ ልጅ ወልደሽ ውሸት ተኝቼ ተደብቀ እያየሁ ነው እንቅልፍ ወስዶኝ አይናይኑን ሳያው እኮ ነው የማድረው። ጥፍሯ ደግሞ የወንድ ጥፍር ክርር ያለ ነው። 40 ዓመቴ እኮ ባይከራ ነበር የሚገርመኝ። 50 ዓመት ሳይቀር ታይሆንሽ ቀረ። ወደ ውሸት ከታፊ ብሎ ቆሻሻ ነው ይላል። መቼ እንዴ መቼ ለሽ ከታፊ አዋላ ሻት እኔ እኮ ምን አንቺ እንዴ ዝግ ብዬ ያወራሁትን ነገር በግምት ለምታወራለሽ? እሺ ይሄ ቀረው ቲ ነው። የግራ ነው ሰምተራል። ኧረ በቀኝ ነው። ቀኝማ ቀኝ ነው። እግርሽ ጥፍረት አለው። አለው እናባቱ ይላል እንደሰራው እንደ ሴቶቹ እጅ እግር ይሰራሉ። አዎ እግር እጅ የማይሰሩ ነገር የላቸውም። ከዛ ደግሞ ዛሬ ተኝቼ ወላሂ ተኝቶበት ይሁን መቶኝ ይሁን ብዙ ወጥቶኛል። አላቅማማኛል። የሴት ወይዘሮ እስኪ ምስጋና ምን ታያለሽ ስለ ባልሽ? አሁን ጥፍር የሚቆርጥ ባል እንደው ተየት ነው ተፈልጎ በባትሪስ ይገኛል? እስኪ ይሄን ለተከታታዮቹ ኧረ በጭራሽማ አትይም አብራሪ ልጅ ወጋ ጠርማ ያለው ወግማ ታሳጥሪም በቃ አሁን ጨርሰናል። አሁን ይሄ እንደስተንከርፈፈ ምስጋና ወቂ ሴትዮ እንዴ ተሰራ በደንብ ተሰራ
የስራ ጓጉል ምንድን ነው? አሳበሽማ ባጎረስኩ እጄን ተነከስኩ አለ። እሷን እንደሱ ሳይሳቂ ነው የሚያመጣው። ተውስ ከተውስ በደንብ ወረደው። አሁን እንጨት ትቆርጭበታለሽ። ከዛ ይኸኛውን ወይኔ ወይኔ እሺ ወይኔ ተብሎ ደኛ ያቅም ሲቆን እሺ ወይኔ ተባለ ወጋይ በቀል አለብህ እንደ ጌታው በቀል አለብህ በቅጥ ንገረኝ። እንደኔ የሚንከባከብ ሰው የለም። እንግዲህ እኔ በደንብ አድርጌ እያረስኩ 40 ቀኑ ደረሰ። ገንፎ አንድ ቀን ብቻ ግን አሁን ገንፎ ደስ ያገንፋለን። አይገም ገንፎ አገንፋለን። እስኪ አዎ የምር ዛሬ ገንፎ ያገነፋክ የምር አገንፋ ዛሬ። ኦኬ 40 ሴት እያለሁ እሺ 40 ሴት ያንተን ነው የፈለኩት እኔ 40 ሴት የሚያደርግልኛል። ይሄንን ቋርጫለሁ። በስከና አዘጋጀው አንተ እንደዚህ ወርደው ታዲያ እያመሰገንሽኝ አሁን ስለ ባልሽ ምን ታያለሽ? ገንፎ ተተደገመ በተለይ አልጠግባኝ እንዲህ ሳተክ ተፍቶ ያድራል አለ እንዲህ ሳተክ እንደ ዘንድሮ የዘንድሮ አመስጋኝ ደግሞ አልሳተህም። እንግዲያስ ማን እንደምሳተህ አረገብሃል። እንዲህ ሳተክ እሺ ትሰጪኛለሽ? ታዲያ እችን ልጨርስና ገባለና ገንፎ እንደገነፋ ገንፋልኝና እሰጥሃለሁ። ላገነፋልሽ አይደል እንደ ገባለና ያልኩሽ። ያ ገንፎ የሚበላ አንተ ባለጌ። እኔ የሚጠጣ መቻል የሰው ስራ ማያጅባት ሴት ቢኖር እኔ ነኝ። አይመቸኝም። አሁን እንግዲህ ሲንከባከቡሽ ወቂ ጥፍርሽ ያምራል አልኩት። ያው እዛች ደግሞ እዚህ ላይ የመረሳ ብርሃኛ ናት። ዛሬ ተኝተህ አነቁጭሻለሁ። ባህል አላቀሽም ሰው አልደረስኩብሽም ብለሽ ትደረሽ። በነገራችን ላይ ጥፍራችሁን እንዲህ ቁርጥ ሙስሊም ወንዱ ሆነ ሴቱ ወላ እኔ ጥፍርም አላሳድግም። ጥፍርም የሚያሳድግ ሰው አልወድም። እሺ አርጓና ተዋረድ ታዲያ ቆርጥ የወንድ እኮ ይሻላል። ምግብ አይሰራም። በጣም እንደታረገው ዝዝ የልጅ ውሃዋን ትጠጫለሽ ደግሞ መልሰሽ መሐመድ እኮ ነው። አንቺ ይሄኛው ነው ላላ ይሄኛው እኮ ደህና ነው። ይሄ እኮ ተሰብሮ ነው። እዚህ ላይ በደንብ ማጭድ ያስፈልገዋል። ይሄ ሰባራ ነው። አንቺ አሽተሽልኝ አታውቂም። ነው ሰባራች። ኧረ አታመሰግንም። ስንት ቀን ነው ሳሽ የነበረው? ይሄን ያላ ሽላለሁ ነው ሽላይ እዚህ ላይ በተለይ እዚህ ላይ የተሰበርኩት እዚህ ላይ ወይ 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 ሰው የለም እያመመኝ ታዲያ ሰባራ እኮ ነው መታሸት ያዝኩት። ዛሬ ተሰብራለች። እንግዲህ ዱአ አድርጉልኝ።
አይበቃውም ተሰራ በደንብ ስራ የስራ ወርወዴ እንዴ አሁን እኮ አጥንቱ እንዴ ተሰብሮ በቃ አለ። እሺ ሴት ወይዘሮ ምን ትያለሽ? ባልሽ እየተንከባከበሽ ነው፣ ዩቲዩብ እየቀረጽኩሽ ነው። ሀሳብ አስተያየት ካለ ተዋርዴና እኔ እኮ እንዴት ዛሬ ይሻለኛል አልኩኝ። ዛሬ ጥፍሬን ቁረጥልኝ እንግዲህ ስለው እንዴት ዛሬ ይሻለኛል። ለካ ሊቀርጥ አስቦ ነው። አላየሽኝም ነበር እንዴ? እስካሁን አላየሁኝ። ጨዋ ነው ጎበዝ ነው እንዲሉት ነው። ለካ እኔ እኮ እሺ ስሬ ዛሬ ማለት ነው ይሻላል ብዬ አይ ዛሬ እየተንከባከበሽ ነው። አይ ምን ትያለሽ ስለ ባልሽ አስተያየት? እስኪ ኢንሻአላህ ደስ ማለት ውስጥ ነበር። አስተሻሸቱ በጣም ነው ደስ የሚለው። ያ ሰላም ምን ነው አንቺ ዛሬ አዳር የምትፋችኝ አይመስለኝም። እሺ ስትይ ነው የምትይኝ ወይም በአንዴ በደንብ ልሽ እራሱ ያሉት ልጆች ወጣ ይበሉና ለማሸትም እንዲመቸኝ እንዲህ በደንብ አድርጌ ካሜራ ጀርባ የሚወራ ነው። አይሻልም አይደለም? እንዲህ እያደረኩ ተመስጣለች። በጣም ተመስጫለሁ። ወይ ነፍራው ካልሲ ይያለሁ እኔ እኮ ቢጎበረሩን አላውቅም። ተመቸሽ? እንዴት ነበር አሸታዬ? አሪፍ ነው አሪፍ ነው። ተጥሮስ ምን አሪፍ አይደል? የድሮ ተቀምሶ አይታወቅም ነበር። እዛ ነበር እንጂ አረቦች ቤት ቲክቶክ እንሰራ በደረቁ ስታሸኝ የከረምከው ደግነቱ እግሯ ያምራና ያለው ያለ የለም እኮ እንዲሁ ያው አይጎር እንጂ ሴት ይዘው አሁን የሚያሽልኝ በትልኝ በጥታል እኮ ብለሽ ነበር። አንደኛው ነው ይሄን አልፈልግም ብለሽ አራስ ስትሆን ሚስታችሁ እንደዚህ ቆንጆ ላይ ስትወልድላችሁ እንዲህ አሸት ነው አሸት ያለሽ ተነሳይ ቶሎ ቶሎ ልጅ እያለቀሰ ነው። ቶሎ ቶሎ በቃል በይልኝ ተሰነባበቻችሁ እስኪ በቃቸው። ልጅ ያለቀሰ ባይዴና ማሮቼ ፍቅሮቼ ላይክ ሼር ሰብስክራይብ አድርጉ። እንወዳቸዋለሁ። እናመሰግናለን።